ተገልጿል። በነገራችን ላይ ዛሬ በፈረንጆቹ አቆጣጠር የ12ኛው ወር የመጨረሻ ቀን ላይ ነው የሚገኙት። ዲሴምበር 31 ነገ አዲስ ዓመታቸው ነው የፈረንጆቹ አዲስ ዓመት። ይህንንም በማስመልከት የፈረንጆችን አዲስ ዓመትን ምክንያት በማድረግ ርችት እንደሚተኮስ ተገልጿል። እንግዲህ ይህንን የፈረንጆቹን አዲስ ዓመትን ምክንያት በማድረግ ዛሬ በእኛ አቆጣጠር ታህሳስ 22 2018 ዓ.ም ከሌሊቱ 6 ሰዓት እስከ 6 ሰዓት ከሩብ ባለው ሰዓት ውስጥ በሸራተን ሆቴል ርችት ይተኮሳል ነው የተባለው። በመሆኑም ህብረተሰቡ ተገቢው መረጃ እንዲኖረው ሲል የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በዚሁ ወደ ውጭ መረጃችን ስናልፍ የሩሲያን የኒውክሌር ጦር መሳሪያን የመሸከም አቅም ያላቸው ኦሬሽኒክ ሚሳኤሎች በቤላሩስ ስራ መጀመራቸው ተገልጿል። የሩሲያ መከላከያ ሚኒስቴር ማክሰኞ ዕለት ባወጣው መግለጫ የኒውክሌር ጦር መሳሪያ የመሸከም አቅም ያለው ኦሬሽኒክ የተሰኘው የሚሳኤል ስርዓት በቤላሩስ በይፋ ወደ ስራ መግባቱን አስታውቋል። ይህ የተሰማው 4 ዓመታት ሊሞላው የተቃረበውን የሩሲያ ዩክሬን ጦርነትን ለማስቆም አሜሪካ የምታደርገው የሰላም ጥረት ወሳኝ ምዕራፍ ላይ ደረሰ በተባለበት ወቅት ነው። የሩሲያ መከላከያ ሚኒስቴር ይፋ ባደረገው ተንቀሳቃሽ ምስል መካከለኛ ርቀት ተወንጫፊ የባሊስቲክ ሚሳኤል ስርዓት አካል የሆኑ የጦር ተሽከርካሪዎች በጫካ ውስጥ ወታደራዊ ልምምድ ሲያደርጉ ታይተዋል። የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ ቀደም ሲል ሚሳኤሎቹ ሀገራቸው መድረሳቸውን ገልጸው እስከ 10 የሚደርሱ የሚሳኤል ስርዓቶች በቤላሩስ እንደሚሰፍሩ ተናግረዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው በዚህ ወር መጀመሪያ ላይ ለከፍተኛ የጦር መኮንኖች በሰጡት መግለጫ ሚሳኤሎቹ የዓመቱ ማብቂያ ከመድረሱ በፊት ወደ ስራ እንደሚገቡ ተናግረው ነበረ። ዩክሬንና ምዕራባውያን ወዳጆቿ የክሬምሊንን የሰላም ቅድመ ሁኔታዎችን የማይቀበሉ ከሆነ ሞስኮም በዩክሬን የምታደርገውን ወታደራዊ ግስጋሴ እንደምትቀጥል ማስጠንቀቃቸውም የሚታወስ ነው። በአጫጭር የምንመለከታቸው መረጃዎች ወደ እናንተ አደረሰን። ከሀገር ውስጥም ከውጭም አሁን ደግሞ በዝርዝር ወዳዘጋጀናቸው መሰናዶቻችን የምናልፈው ቀዳሚ የምናደርገው ደግሞ ኢትዮ መልከታን ይሆናል። የባህር በርና የወደብ ጥያቄ ቀጠናውን በውጥረት እያሾረና እሰጥ አገባን እያስተናገደ እንዲሁም የሀገራት ጥምረቶችን እያስመለከተ ቀጥሏል። ኢትዮጵያ የባህር በር ጥያቄዋን ለመመለስ ያስችለኛል ያለችውን ስምምነትን ከሶማሌላንድ በሌላም ጊዜ ደግሞ ከሶማሊያ ጋራ በአንካራው ስምምነት የባህር በር እንድትጠቀም የሚያስችላትን አማራጭ እንድታገኝ ይደረጋል ተብሎ ነበረ። ሆኖም ሁለቱም ስምምነቶች ተጨባጭ መልስ የሰጡ አልሆኑም። ይፋዊ ሂደቱም ግልጽ አለመሆኑን የሚነሳው የእንደራሴዎች ምክር ቤት በትላንትናው ውሎ የምክር ቤት አባላቱ በስምምነቱ ዙሪያ ጥያቄ አቅርበው ነበረ። ይህንን ጉዳይ በዝርዝር ተመልክተነዋል። ቁም ነገር አየለ ትቀጥላለች። ሰሞንኛው የኢትዮጵያና የጎረቤቶቿ ቀጠናዊ ሰጣ ገባ እንዲሁም የዲፕሎማሲያዊ ግንኙነት መሻከሮች እየታዩበት መሆኑ እየተሰማ ነው። በተለይም የኢትዮጵያ የባህር በር ጥያቄን ተከትሎ ቀጠናው ብዙ ዝግቦች እያየሉበት መምጣቱም ነው የተነገረው። በትናንትናው ዕለት የእንደራሴዎቹ ምክር ቤት አባላት የዚህን የባህር በር ጥያቄና ኢትዮጵያ በቀጠናው ያላትን ዲፕሎማሲያዊ ቁመና መሰረት ያደረጉ ጥያቄዎች ለውጭ ጉዳይ ሚኒስቴሩ ጌዲዮን ጢሞቴዎስ ቀርበዋል። መርህና ህጋዊ መሰረት ኖሯቸው ዝርዝር ይዘታቸውም ግልጽ ሆነው የሚደረጉ ስምምነቶች ለዘላቂ የሀገራት ግንኙነት መሰረት መሆኑ የሚነሳ ነው። የዲፕሎማቲክ ግንኙነቱ ጤናማ ሆኖ የጋራ ተጠቃሚነትን ማረጋገጥ ለመቻልም የብልህ ዲፕሎማሲ ተግባርን መምረጥ መፍትሄ መሆኑን ዘርፉን የሚያውቁት ይናገራሉ። ታዲያ በትናንትናው የምክር ቤት ውሎ በምክር ቤት አባላት ከቀረቡ ጥያቄዎች መካከል ኢትዮጵያ ይህንን የባህር በር የማግኘት ጥያቄ ተንተራሱ ከሶማሌላንድና ከሶማሊያ ጋር የተደረጉ ስምምነቶች ከተጨባጭነት አንጻር ከምን የደረሱና ምንስ የተገኘባቸው ናቸው የሚለው ይገኝበታል። የምክር ቤት አባል የሆኑት አቶ ከማል ያህያ በሶማሌላንድና በኢትዮጵያ በኩል የተፈረመው የባህር በር የማግኘት የመግባቢያ ስምምነት የወደፊት እጣ ፈንታው ምንድነው ሲሉ ጠይቀዋል። ኢትዮጵያና ሶማሌላንድ የተፈራረሙት የመግባቢያ ሰነድን ወደ ተግባር ከመቀየር አንጻር ምን የተሰራ ስራ አለ? የወደፊት እጣ ፈንታውስ ምን ሊሆን ይችላል? ሌላኛው የምክር ቤት አባል የሆኑት ዶክተር አበባው ደሳለው በበኩላቸው በቀጠናው ላይ እየተፈጠሩ ያሉ የቃላት ጦርነቶችን ጨምሮ የኢትዮጵያ የባህር በር ተጠቃሚነት ዙሪያ ከሶማሌላንድ ጋር የተፈረመው የመግባቢያ ስምምነትና ስምምነቱ ያስቀመጣቸው ማለትም የሶማሌላንድ የሀገርነት እውቅና የመስጠት ጉዳይ በጥያቄያቸው የተነሳ ነበር።
የህልውና ጉዳይ ተደርጎ የተወሰደውን የአሰብ ወደብ ለማግኘት ሚኒስቴር መስሪያ ቤቱ ዓለም አቀፍ ህጎችንና ዲፕሎማሲን ተጠቅሞ ምን ያክል ታግሏል? በዚህ ጉዳይ በመድከማችን ይመስላል ሀገራችን ኢትዮጵያና ኤርትራ ጦራቸውን ወደ ድንበር ያስጠጉት፣ እንዲሁም በሁለቱ ሀገራት መካከል የቃላት ጦርነት እየተካሄደ ያለው። ከዚሁ የባህር በር ማግኘት ጋር በተገናኘ በጃንዋሪ 1 2024 ጠቅላይ ሚኒስትር አብይ አህመድ እና በሶማሌላንዱ ፕሬዚዳንት ሙሴ ቢሄ መካከል ኤምኦዩ መፈረሙ ይታወቃል። በስምምነቱም ለ50 ዓመታት ያክል ገልፍ ኦፍ ኤደን ላይ የ20 ኪሎ ሜትር ለባህር ጦር የሚያገለግል ወደብ ሶማሌላንድ ልሰጥ፣ ኢትዮጵያ በምትኩ ለሶማሌላንድ የሀገር እውቅና ከዩናይትድ ኔሽን አባል ሀገራት ውስጥ ለመጀመሪያ ጊዜ ልሰጥ እንደነበር ይታወቃል። ሆኖም ግን ይሄው እስከዛሬ የባህር በሩ ማግኘታችን ሳይነገረን እኛም ለሶማሌላንድ እውቅና ሳንሰጥ እስራኤል ለመጀመሪያ ጊዜ የሀገር እውቅና በቅርቡ ሰጥታለች። ከዚህ ጋር በተገናኘ ኢትዮጵያ ሁለተኛው ሀገር ትሆን ለሶማሌላንድ እውቅና በመስጠት እና እንዲሁም የወደብ አክሰስ በማግኘት ረገድ። ዶክተር አበባው ሲቀጥሉም ይህንን ስምምነት የተቃወመችውና የህልውና ጥያቄ ያነሳችው ሶማሊያ ይህንን ተከትሎ በወቅቱ በኢትዮጵያና በሶማሊያ በኩል የነበረው ግንኙነት ሻክሮ የነበረ መሆኑን በመግለጽ በቱርክ አደራዳሪነት በአንካራ ላይ በተደረገው ስምምነት መሰረት ኢትዮጵያ የቀደመውን ውል በመተው ከሶማሊያ የባህር በር እንድትጠቀም የቀረበውን አማራጭ በማስታወስም ከሀገራቱ ጋር የተፈረሙት ስምምነቶች የተጨበጠ ነገር ሳይገኝላቸው እስከ መቼ በሚዲያ ብቻ እያወራን እንቀጥላለን ሲሉም ጠይቀዋል።